የእስራኤል ኢራን ጦርነት ከቁጥጥር ውጭ እየሆነ ይመስላል። ዛሬ ቤሩት በከባድ ቦምብ እየተደበደበች ትገኛለች። እስራኤል በሊባኖስ ላይ የጅምላ መፈናቀል ትዕዛዝ አስተላልፋለች። ዓለም አቀፍ ስጋቱን በርትቷል። ዛሬ ረቡዕ ማለዳ በቤሩት የሚገኝ አንድ ሆቴል ላይ ያለማስጠንቀቂያ ተመቷል። የእስራኤል ጦር በሚሊዮን የሚቆጠሩ ሰዎችን ከመኖሪያቸው እያፈናቀለ ነው። እስራኤል ለምን ሆቴሉን ያለማስጠንቀቂያ መታችው? ከሊታኒ ወንዝ በስተደቡብ ያሉ ነዋሪዎችስ ወዴት ነው የሚሸሹት? ኤቢሲ ኒውስ እንደዘገበው እስራኤል በቤሩት የሂዝቦላ ይዞታ በሆኑት ደቡባዊ ሰፈሮች ላይ ከባድ የአየር ጥቃት ፈጽማለች። በሐዝሚህ ሰፈር የሚገኘው ኮምፎርት ሆቴልም በሳይቀድ በቦምብ ተደምስሷል። ይህ ጥቃት የተፈጸመው ምንም አይነት የቅድመ ማስጠንቀቂያ ሳይሰጥ መሆኑ ነዋሪዎች ለከፋ አደጋ አጋልጧል። በተጨማሪ የአይዲኤፍ ከሊታኒ ወንዝ በስተደቡብ የሚኖሩ የሊባኖስ ዜጎችን በሙሉ በአስቸኳይ ወደ ሰሜን እንዲሸሹ ትዕዛዝ ሰጥቷል። እስራኤል ጦር መሳሪያዎችን እየመታው ነው ብትልም የንጹሃን መፈናቀል ግን እጅግ አሳሳቢ ሆኗል። ይህ ጦርነት ሊባኖስን ሙሉ በሙሉ ያጠፋት ሲሆን ሐሳባችሁን ኮሜንት ላይ አስቀምጡልኝ።